ሰላም ሰላም ውዴ ቻናሌ ተከታታዮች ሰላም እንዴት ናችሁ? ዛሬ ሰላጣ ነው ይዤላችሁ የመጣሁት። በጣም በቤታችን በቀላሉ የምንሰራውን ሰላጣ ነው ማሳያችሁ። አጋጣሚ ሆኖ እኔ ራት ነው የሰራሁት። ሰውነት እየጨመረ ስለሆነ ራት ሰላጣ መብላት ጀምሬ ነውና ላሳያችሁ ብዬ ነው የቀረጽኩት። እንግዲህ ቪዲዮውን ታዲያ ስትጀምሩ ሰብስክራይብ፣ ላይክ፣ ሼር ማድረግ ለብዙዎች እንዲደርስ ማድረግ አይረሳ። አብራችሁን ቆዩ። ቪዲዮውን እስከ መጨረሻው ድረስ ተከታተሉት። እንግዲህ ሰላጣዬን በዚህ መልክ ከቀነጣጠስኩት በኋላ ካዘጋጀሁት በኋላ ሰላጣዬን አጥበዋለሁ። እናንተ በሰላጣ መርስም አርጋችሁ ማጠብ ነው። በዛ አጥብኩኝ እኔ በእንደዚህ መልክ ሰላጣዬንም ቲማቲሜንም ቃሪያውንም ሁሉንም በዚህ መልክ አጥቤ አዘጋጀው። ከዛ በኋላ ቀድሜ በነገራችን ላይ ሞስታርድ ወይም ሰናፍጭ አዘጋጃለሁ። በጥብጫ አስቀምጫለሁና ሰናፍጭ በባህሪው በነገራችን ላይ ይሄ ኦሪጂናሉ ሰናፍጭ ከሆነ የምትጠቀሙት እንትን ነው በጥብጣችሁ ለተወሰነ ለ30 ደቂቃም ለ10 ደቂቃ ማስቀመጥ አለባችሁ። ኃይሉን እስኪያመጣ ድረስ ነው እንደው ይሄ ጣዕሙን እስከሚያመጣው ድረስ ማለት ነው። ስለዚህ እኔ ካሮቴን፣ ሽንኩርቴን ካሮት አልኩኝ፣ ቲማቲሜን፣ ሽንኩርቴን እና ቃሪያውንም በእንደዚህ መልክ ከታትፌ እንደምትመለከቱት አስቀመጥኩኝ። ከቪዲዮ ቀደም ብዬ ነው ያስቀመጥኩት፣ ለዛ ነው ያላሳየኋችሁ። ከዛ አካባቢውን እናጸዳለን። የሰራሁበትን የከታተፍንበትን ቦታ ካጸዳዳን በኋላ ቀጥታ ሰላጣችንን በእንደዚህ መልክ ካዘጋጀሁት በኋላ እንግዲህ ወደ መቀመሙ ነው የምንሄደው ማለት ነው። ስለዚህ የመጀመሪያ ሳህናችን ላይ ኦሬንጅ ጁስ ነው የብርቱካን ጁስ አደረኩበት። ሰናፍጩን በዚህ መልክ በጥብጫ ያዘጋጀሁትን አይ ቲንክ 30 ደቂቃ በላይ ሆነዋል። እሱንም አደረኩበት። ሚጥሚጣ አደረኩበት። ከዛ ካቻፕ እና ዘይት፣ ካቻፕ ትንሽ ለጣዕም አደረኩ፣ ዘይት አደረኩ። ከዛ ቆንዶ በርበሬ እንደምትመለከቱት በዚህ መልክ አደረኩ። ሽንኩርቴን በዚህ መልክ ዳጥ አድርጌ ሶሳችን ላይ አደረኩ። ቀጥሎ እናንተ አቼቶም ካላችሁ አቼቶ፣ ሎሚም ካለ ሎሚ መጠቀም ትችላላችሁ። ያላችሁን ነገር መጠቀም ትችላላችሁ። እኔ ሎሚ ነው የተጠቀምኩት። ሎሚን በዚህ መልክ ጨምቄ አንድ ላይ አደርጋለሁ። ጨው ያላረኩበት ምናልባት ሚጥሚጣው ጨው ስላለው ለዛ ነው ያላደረኩበት። በጣም ቆንጆ ነው። በጣም ቴስቲ ነው በእውነት እንዴት እንደሚጣፍጥና ከዛ ላይ እንደዚህ መልክ አደረኩ ማለት ነው። በመሃል ልጄም እያስቸገረችኝ ስለነበረ በቃ በእንትን የሰራሁትና በእንደዚህ መልክ ነው እንግዲህ ራቴን ያዘጋጀሁት። ይሄ ሁሉ ሰላጣ ለሁለት ነው፣ ለብቻ አይደለም። ዳይቲንግ ነው ብያችሁ ደግሞ ይሄን ሁሉ አይደለም መበላው፣ ለሁለት ነው፣ ለኔና ለባለቤቴ ነው። ይሄንን ይመስላል ሰላጣዬ። ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ በድጋሚ አይረሳ። አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው